በሃያኛው ክፍለ ዘመን መጀመሪያ ላይ እንደ ዋዛ ከተጀመረው የምድራችን ገናናው የፊልም ኢንዱስትሪ ጀርባ ይህ ሰው ነበር ቢባል ማን ያምናል? ቶማስ ኤዲሰን። በሺ የሚቆጠሩ ፈጠራዎችን ለዓለም ያበረከተውና ሁላችንም በአምፖል ፈጠራው የምናውቀው ይህ ሰው ከዚህ ግዙፍ ተቋም ጅማሮ ጀርባ ብርቱ እጁ መኖሩ አጃኢብ የሚያሰኝ ነው። ሆሊውድም በራሱ አጃኢብ የሚያሰኝ ክስተት ነው። ይህ እዚህ ሚዲያ የተሰኘው አዲስ የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑና ቪዲዮአችንን ላይክ አድርጋችሁ ጀምሩት። በወቅቱ ኤዲሰን የፊልም ቴክኖሎጂዎችን፣ ካሜራዎችንና ፕሮዳክሽን ሲስተሞችን በመያዙ የባለቤትነት መብትን ተቆጣጥሮ ማንኛውም ፊልም ሰሪ በሱ ቋሚ ሕግ ስር የሚያሰራ ስርዓትን ዘረጋ። በ1900 እና በ1910 መካከል እንደ አዶልፍ ዙኮር እና ካርል ሌምለ ያሉ ፊልም አምራቾችን የደቡባዊ ካሊፎርኒያ ምቹ የአየር ሁኔታ፣ የተለያየው የመሬት አቀማመጡና ከመንግሥት ባለሥልጣናት ያለው አንጻራዊ ርቀት የፈጠራ ነፃነትንና ኢኮኖሚያዊ ጥቅምን ሲቸራቸው ቀስ በቀስ ቋሚ ስፍራ ሆነና ፊልም ሰሪዎች ከአጫጭር ፊልሞች ወደ ተደራጀ ምርት በመሸጋገር ሆሊውድን እንደ ቦታ ብቻ ሳይሆን አዲስ ዓለም አቀፍ የመዝናኛ ኢንዱስትሪ መዋቅራዊ መሠረት አድርጎ አቋቋሙ። በ1920ዎቹና በ1940ዎቹ መካከል ሆሊውድ በስቱዲዮ ሥርዓት አማካኝነት ሥልጣኑን አጠናክሮ የፊልም ሥራን ከፋብሪካ ጋር በሚመሳሰል መልኩ በጥብቅ ቁጥጥር ወደ ተደረገበት የኢንዱስትሪ እንቅስቃሴ ለወጠው። እንደ ኤምጂኤም፣ ዋርነር ብሮስ እና ፓራሞንት ያሉ ዋና ዋና ስቱዲዮዎች በፊልም ሥራው በእያንዳንዱ ደረጃ ላይ ፍጹም ሥልጣን ነበራቸውና የምርት ተቋማትን፣ የማከፋፈያ አውታረ መረቦችን እንዲሁም ቲያትር አዳራሾችን ጭምር ሲይዙ በዚህ ሥርዓት ውስጥ ተዋናዮች የስቱዲዮን ንብረት እንዲሆኑ በሚያደርጉ ጥብቅ የ7 ዓመት ውሎች በመታሰራቸው ፈጠራ ለቅልጥፍናና ለትርፍ ተገዢ ሆኖ በጥንቃቄ እየተዳደሩ ለገበያ ይቀርቡ ነበር። በኋላ ላይ የሆሊውድ ወርቃማ ዘመን ተብሎ የተከበረው ይህ ዘመን ለሕዝብ ተወዳዳሪ የማይገኝለት ውበትና ትዕይንት ቢያሳይም ከመድረክ በስተጀርባ በጥብቅ የጥበብ ቁጥጥር የተሞላ ነበር። በ1960ዎቹና በ1970ዎቹ መካከል ሆሊውድ የድሮ ስቱዲዮ ሥርዓት በገንዘብ ኪሳራ፣ በጦርነት፣ በሲቪል መብቶችና በባህላዊ ለውጥ ምክንያት ከፍታው ያከተመ ይመስል ጀመር። ታዲያ በአንድ ወቅት የበላይ የነበሩ ባህላዊ ስቱዲዮዎች አዲሱ ትውልድ ምን ማየት እንደሚፈልግ መረዳት ሲሳናቸው ይህ ለአዲስ ሆሊውድ መፈጠር ምክንያት የሆነ የሥልጣን ክፍተት ፈጠረና ወደዚህ ክፍተትም ከፊልም ትምህርት ቤት የተመረቁ ወጣት ዲሬክተሮች ጎረፉ። እነሱም ታይቶ የማይታወቅ የፈጠራ ነፃነት ተሰጣቸው። እንደ ማርቲን ስኮርሴሴ፣ ፍራንሲስ ፎርድ ኮፖላ፣ ስቲቨን ስፒልበርግ እና ጆርጅ ሉካስ ያሉ ዲሬክተሮች ማዕከላዊ የፈጠራ ኃይሎች ሆነው ፊልሞችን ወረሩ። ታዲያ ይህ አብዮታዊ ዘመን አደጋን ተቀብሎ እንደ ዘ ጋድፋዘር፣ ታክሲ ድራይቨር እና ቻይናታውን ያሉ ዛሬ ድረስ ላለው ሲኒማ ክስተት የሆኑ ፊልሞች የተለመደውን የታሪክ ፍሰትና የቀረጻ ዘዴ ሰብረው የአሜሪካን ሲኒማ እንደገና ወለዱት። ታዲያ በ1970ዎቹ አጋማሽ ጀምሮ ሆሊውድ ወደ ብላክበስተር ዘመን ገባ። ይህ ለውጥ የተከሰተው በ1975 ጃውስ እና ስታር ዋርስ በተባሉ ፊልሞች ታይቶ በማይታወቅ ስኬት ሲሆን እነዚህ ፊልሞች ፊልም እንዴት እንደሚሰራና ለገበያ እንደሚቀርብ ማሳያ ተምሳሌት ሆኑ። እነዚህ ፊልሞች በከፍተኛ ጽንሰ ሐሳብ ታሪክ አተራረክ፣ ግዙፍ የማስታወቂያ ዘመቻዎችንና በአጭር ጊዜ ውስጥ ዓለም አቀፍ ታዳሚዎችን ለመቆጣጠር ታስበው በተደረጉ ስልታዊ ኢኮኖሚ ላይ የተመሠረተ አዲስ የኢንዱስትሪ ቀመር አስተዋውቀዋል። ቀስ በቀስ ስቱዲዮዎች በዲሬክተሮች በሚመሩ አደጋዎች ከመጋለጥ ይልቅ ወደ ተደጋጋሚ ስኬት ተዘዋወሩ። ይህም ፍራንቻይዝን ማለትም ተከታታይ ፊልሞች፣ የቅድመ ታሪክ ፊልሞችና የተሳሰሩ ሲኒማቲክ ዩኒቨርሶች
የኢንዱስትሪው አከርካሪ እንዲሆኑ አስችሏል። ትርፎች እየጨመሩ ሲሄዱ በጀቶች ከጥቂት ሚሊዮኖች ወደ በመቶዎች የሚቆጠሩ ሚሊዮን ዶላሮች በከፍተኛ ሁኔታ አደጉ። ይህም ፊልም መስራትን ወደ ከፍተኛ የፋይናንስ ሥራ ቀየረው። እነዚያም ድንቅ ትዕይንት፣ የምርት ስም ዕውቅናና ዓለም አቀፍ ተቀባይነት ከሥነ ጥበባዊ ሙከራ የበለጠ ክብደት እየተሰጣቸው መጣ። ታዲያ ዛሬ ላይ ሆሊውድ በሦስት እርከን ሥርዓት ውስጥ የሚሠራ እጅጉኑ ግዙፍና ራሱን የቻለ ዩኒቨርስ ነው። ለምሳሌ ግዙፉ ቴምፖል ፍራንቻይዝ እርከንን ስናይ ብዙውን ጊዜ ከ200 ሚሊዮን ዶላር በላይ በጀት ሲኖራቸው በሱፐር ሄሮና በድርጊት ድንቅ ትዕይንቶች አማካኝነት ሲኒማዎችን ይቆጣጠራሉ። ከዚህ በመቀጠል በአንድ ወቅት የስቱዲዮ ፊልም ሥራ ማዕከላዊ የነበሩትና በመካከለኛ በጀት የሚሰሩ ተከታታይ ድራማዎች ሲሆኑ ከነዚህ አወቃቀሮች ጎን ለጎን እንደ A24 ባሉ ኩባንያዎች የሚወከለው ነፃ የፊልም አሰራር ሞዴል የጥበብ ራዕይን፣ የፌስቲቫል ዕውቅናንና የተወሰኑ ታዳሚዎችን ከብዙሃን ፍላጎት በላይ በማስቀደም ባህላዊ ተጽዕኖ አግኝቷል። በተመሳሳይ ጊዜ የሆሊውድ የፈጠራ ውሳኔዎች ከዓለም አቀፍ ገበያ በተለይም ከቻይና ገበያ በኢኮኖሚያዊ ጠቀሜታው የተነሳ በታሪክ አተራረክ፣ በገጸ ባህሪያት ምርጫና ጭብጥ ምርጫዎች ላይ ተጽዕኖ በማሳደሩ እየተቀረጹ ነው። የአሜሪካ ባላንጣዎች ይህንን ግዙፍ ኢንዱስትሪ እንደ ቀላል አያዩትም። ብዙዎችም በወቅቱ የሚመረቱ ፊልሞች ላይ ምርምር እያደረጉ አሜሪካ ለዓለም ምን ለማለት ፈልጋ እንደሆነ ለመረዳት ይሞክራሉ። እውነታው ሲታይም አሜሪካ በእጅጉኑ ተሳክቶላታል። ምናባዊ ጀግናዎችንና ከእውነታው ያፈነገጠ የፈንጠዝያ ዓለምን፣ ዕርቃንነትንና የብዙ ሀገራት ባህልና ወግ የሚጻረር አስተሳሰቦችን ለተቀረው ዓለም እየበተነች ብዙሃኑ በተለይም የሦስተኛው ዓለም ሀገራት ወጣት ትውልዶች አሜሪካን ሲያስብ በየፊልሞቹ ላይ የሚያየውን ፈንጠዝያ፣ ዕርቃንነትና ገደብ አልባ ነፃነት የአሜሪካ ትክክለኛ መልክ ቢመስለውም አሜሪካ ግን መልኳ ከጭምብሉ ባሻገር ይገኛል። ገናናነቷ ያለ እረፍት በምርምር ጣቢያዎች በሚሰሩት ተመራማሪዎቿ ለሀገራቸው ቀዳሚነት ከማያንቀላፉት ስልጡንና የተማሩ ኃይሎቿ ላይ የተመሠረተ ቢሆንም ዓለም ግን ይህንን እውነታ እንዲያውቅ አታደርግም። ዛሬ ላይ የሆሊውድ ግዛት ገደብ አልባ ነው። ወሰኑን ከዚህ እስከዚህ ማለት ማሳነስ ነው። አሜሪካ ለዓለም እንደ መዝናኛነት ብታቀርበውም የማኒፑሌሽን ማሽኗ መሆን ግን የአደባባይ ምስጢር ነው። አሜሪካ ዓለምን ለማደንዘዝ ስታስብ የምትስለው ግዙፍ ጎራዴዋ ሆሊውድ ተጽዕኖ እንዲህ ነው የሚባል አይደለም። ሆሊውድ ፖለቲካ ነው። ሆሊውድ ሃይማኖት ነው። ሆሊውድ ርዕዮተ ዓለም ነው። ሆሊውድ በማይታመን ስሌት የተቀመረና የተወጠረ የአሜሪካ ብርቱ የጀርባ አጥንት ነው። ውድ ተመልካቾቻችን የነበራችሁት እዚህ ሚዲያ የተሰኘው ቻናላችን ላይ ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ።